በሁለት ሐሳብ መሃል የምታነክሱት እስከ መቼ ነው? እግዚአብሔር አምላክ ከሆነ ተከተሉት፣ ወይም በዓል አምላክ ከሆነ ተከተሉት። ዝምታው አስደንጋጭ ነው። ሕዝቡ አመቹን ወገን ለመያዝ እየሞከረ ነበር። ሰብላቸው እንዲያድግ የዝናቡ አምላክ በዓል እውነተኛ እንዲሆን ቢፈልጉም የአባቶቻቸውን የእሳት አምላክ ግን ይፈሩታል። ኤልያስ አልተከራከረም። ትልቅ ዋጋ የሚያስከፍልና ሁሉንም ለአሸናፊ የሚሰጥ ፈተና አቀረበ። ከእግዚአብሔር ነቢያት እኔ ብቻዬን ቀርቻለሁ፣ የበዓል ነቢያት ግን 450 ናቸው። 2 በሬዎች አምጡልን። የበዓል ነቢያት አንዱን ለራሳቸው ይምረጡ፣ ይሰዉትም፣ በእንጨትም ላይ ያኖሩት። ነገር ግን እሳት አይቀስቅሱበት። እኔም ሌላውን በሬ አዘጋጃለሁ። በእሳት የሚመልስ እርሱ ትክክለኛ አምላክ ነው አለ። በመጨረሻ የተሰበሰበው ሕዝብ ድምፁን አገኘ። ያልከው መልካም ነው ብለው ጮሁ። ከጠዋት ጀምሮ እስከ ቀትር ድረስ 450 የበዓል ነቢያት ሥርዓታቸውን አከናወኑ። ጮሁ፣ ዘለሉ፣ የአውሎ ንፋሱ ጌታ ብልጭታ እንዲሰጣቸው ለመኑ። ነገር ግን ሰማዩ በሚያፌዝ ሰማያዊ ቀለም እንደደመቀ ቀረ። ቀትር ላይ ኤልያስ በመጽሐፍ ቅዱስ ውስጥ ብዙ የማይታይ ነገር አደረገ። ስላቅ በጥላ ስር ተቀምጦ ትርኢቱን እየተመለከተ ያላግጥባቸው ጀመር። ድምፃችሁን ከፍ አድርጉ እያለ አፌዘባቸው። በእውነት እሱ አምላክ ነው? ምናልባት በጥልቅ ሐሳብ ውስጥ ይሆናል። ተጠምዶ ወይም ሥራ በዝቶበት ይሆናል። ወይም ደግሞ ወጣ ብሎ መንገድ ሄዶ ይሆናል። ምናልባት ተኝቶ ከሆነ ደግሞ መቀስቀስ ይኖርባቸዋል። ኤልያስ ተጠምዶ በሚለው ቃል ፋንታ የተጠቀመበት ዕብራይስጥ ቃል ምናልባት አምላካችሁ ሽንት ቤት ገብቶ ይሆናል የሚል ጨዋነት የተሞላበት ስላቅ ነበር። በመላው ሀገር ፊት ለፊት የበዓልን ክብር የገፈፈ ንግግር ተናገረ። ነቢያቱ ወደ ደም አፋሳሽ እብደት ገቡ። ስቃያቸው አምላካቸውን የሚያንቀሳቅሰው መስሏቸው የራሳቸውን ቆዳ በጩቤ ተነጠቁ። ድምፅ አልነበረም፣ የሚመልስ አልነበረም፣ የሚያደምጥም አልነበረም። ነገር ግን ፀሐይ ወደ አድማስ ማዘንበል ስትጀምር የታሪኩ እጅግ አስደንጋጭ መስመር ተመዘገበ።